ለመሆኑ ስንቶቻችሁ ናችሁ የሊቀ ሰማዕታት ማር ቅዱስ ጊዮርጊስን እጅግ በጣም ልዩና ድንቅ የሆነውን ቃል ኪዳኑን የምታውቁት ነው ወይስ ዝም ብላችሁ ስለምትወዱት ነው ስሙን የምትጠሩት? እመኑኝ፣ ይህንን ቃል ኪዳን ካወቃችሁ በኋላ እጅግ በጣም ትወዱታላችሁ። ታዲያ አደራ ሁሉም ሕዝበ ክርስቲያን ያውቀውና የሊቀ ሰማዕታት ቅዱስ ጊዮርጊስ ወዳጆችም ይደርሳቸው ዘንድ ኮፒ ሊንክ ማድረግ እንዳይረሳ። ማንኛውም ሰው ወንድም ሆነ ሴት፣ ትንሽም ሆነ ትልቅ ቢታመሙ፣ ችግር ቢደርስባቸው፣ በመከራ ቢወድቁ፣ በፍርድም አደባባይ ቢቀርቡ፣ በጦር ሜዳ ወይም በወህኒ ቤት ቢታሰሩ፣ በባህር በወራጅ ወንዝም ቢሆን በመንገድም ቢሆን ክፉ ሰዎች ላይ ቢወድቁ፣ ሽፍታ ቢያገኛቸው፣ ክፉ አውሬም ሊበላቸው ቢል፣ እሳት አደጋም ቢደርስባቸው ወይንም ደግሞ ክፉ አሟሟት ቢገጥማቸው፣ የሰው ልጆች በሚደርስባቸውና በሚያገኛቸው ማንኛውም ጽኑ ችግርና መከራ ላይ ቢወድቁ በስምህ ተማጽኖ 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጮሁና ጸሎት ቢያደርጉ ያን ጊዜ ፈጥኜ እራራላቸዋለሁ፣ አድናቸውም አለሁ፣ ለጠየቁ ጥያቄና ለጸሎታቸውም ሁሉ መልስን እሰጣቸዋለሁ የተባለ ሊቀ ሰማዕታት ስለ ስሜ የደረሰብህን መከራና ያገኘህን ስቃይና ድካም የሚያወሳውን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ሰው ቢኖር ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ፣ የአንተ ልጅም አድርገዋለሁ የተባለ ምን ይሄ ብቻ በአንድነትም ከአንተ ጋር አኖረዋለሁ ለዘላለምም ፈጽሞ አልጠለውም የተባለ በአንተ ስም የተማጸነውን ሴትም ይሁን ወንድ ልጁን በአንተ ስም የሰየመውን የተባረከ የተቀደሰ ልጅ አድርገዋለሁ፣ እስከ ዘላለም ከእርሱ ጋር እኖራለሁ፣ የአንተን ስም ይዟልና ልቡን ደስ አሰኘዋለሁ። በስምህ በተሰራች ቤተክርስቲያን፣ አዎ በስምህ በተሰራች ቤተክርስቲያን ጸሎት ለማድረግ የሚሄደውን በዓልህን ለማክበር የሚሄደውን ማንኛውንም አቅሙ የፈቀደውን ዘይት፣ ዕጣን፣ ስንዴ፣ ጧፍ፣ ሻማ ማንኛውንም ነዋየ ቅዱሳት ለቤተ ክርስቲያንህ ያበረከተውን በስምህ ለችግረኞች የመጸወተውን ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰውን የተከበረውን የዝክረ በዓልህን ቀን ማለትም ሚያዝያ 23 አንገት የተሰየፈበትን፣ ጥር 18 አጽምህ የተበተነበትን፣ ኅዳር 7 ቅዳሴ ቤትህንና ነሐሴ 16 ፍልሰተ አጽምህን ያከበረውን እኔ ቃሌ የማያብል አምላክ በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር እንዲኖር አደርገዋለሁ። በአንተ ስም እንግዳ የሚቀበለውን ሰው ሁሉ ኃጢአቱን አስተሰርይለታለሁ። ወዳጀ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህም በኋላ ሰማዕታት ከሚሆኑት ከማኅበረ ሰማዕታት ሁሉ አንተን የሚመስልና የሚያክል የለም፣ ለወደፊቱም አይኖርም እልሃለሁ። ለዚህም ማረጋገጫ ይሆን ዘንድ በሰማይ ሥርዓትን ዘርግቻለሁ። እሱም ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ እኔ መጥታ ፍርድን ከመቀበሏ በፊት መጀመሪያ ለቅድስት ሥላሴ የአምልኮትን ስግደትን ትስገድ፣ ከዚያም ለእናቴ ለማርያም የጸጋ ስግደትን ትስገድ፣ ከዚያም ለአንተ ሦስተኛ መጣ ለአንተ ለአንተ የአክብሮት ስግደትን ሳትሰግድልህ ፍርድን አትቀበል ብዬ በሰማይ ሥርዓትን ሰርቼልሃለሁ አለው። ይህ በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንክራት ኮከበ ፋርስ ፀሐየ ልዳ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው።